ቤተሰብ እንዴት ናችሁ? ዛሬ እንግዲህ ሃው ቱ ትራንስፈር ፋይል ፍሮም አንድሮይድ ፎን ቱ ኮምፒውተር ዊዛውት ኤኒ ዲቫይስ በሚል ርዕስ ተገናኝተናል። ይሄ ደግሞ አብዛኞቻችሁ ስትጠይቁ ስለነበር ከአሁን በፊት የተለመደ ትራንስፈር የምናደርግበት ወይም ደግሞ መንገድ አለና ከዛ በተለየ እንዴት ነው የምናደርገው የሚለውን ነው። ከአሁን በፊት ምን እንጠቀማለን? ዩኤስቢ ኬብል እንጠቀማለን፣ ፍለሽ ወይም ደግሞ ቴሌግራም፣ ኢሜይል ምናምን ተጠቅመን ትራንስፈር እናደርግ ነበር። ዛሬ ግን ዋየርለስሊ እንዴት ነው ይህን ፋይል ትራንስፈር የምናደርገው? ከኮምፒውተራችን ወደ ስልካችን፣ ከስልካችን ወደ ኮምፒውተራችን ቦት ሳይድስ ሊሆን ይችላል። ስለዚህ ወደምንፈልገው ምንድን ነው ትራንስፈር የምናደርገው የሚለውን ነው የምናየው። ምን ያስፈልግናል? ስልካችን ላይ ዳታ ካለን ዳታ ኦን እናደርጋለን። ዳታ ካለን ዳታ ኦን እናደርጋለን። ስለዚህ ወደ ስልኬ ሄድና ዳታ ኦን አደርጋለሁ። እንደምታዩት ዳታ ኦን ነው። ከዛ ሆትስፖት ክሬት አደርጋለሁ። ሆትስፖት ክሬት አደረግኩ ወይም ደግሞ ኦን አደረግኩ። ሆትስፖቱን ኦን አደረግኩ። ከዛ የት እመለሳለሁ? ወደ ላፕቶፕ ይሄድና አገርዋ የሚለውን ኮኔክት አድርጋለሁ። ያው የኔ ኮኔክት ነው ስለነበረ ነው ከአሁን በፊት። እናንተ ኮኔክት አድርጋላችሁ። ይሄ አገርዋን የሚለው ከስልኬ ያለው የሆትስፖት ዩዘር ኔም ነው ማለት ነው። ስለዚህ ኮኔክት አደረግኩ። ከዛ በኋላ ትንሽዬ አፕሊኬሽን አለች የት ጋር ፕላይ ስቶር ገብተህ የምናወርዳት ማለት ነው። ከዚህ ጋር እንድትጠነቀቁ የምፈልገው ከፕላይ ስቶር ውጭ ማንኛውንም አፕሊኬሽን እንዳትጠቀሙ። በእኔ የደረሰውን ነው የምነግራችሁ የእውነት። ስለዚህ ሀከሮች አንዳንድ ቴሌግራም ፔጅ፣ የተለያዩ ለምሳሌ ካምፓኒ ፔጆች፣ በጣም ፌመስ የሆኑ ካምፓኒ ፔጆች ላይ ያልሆነ ነገር አፕሊኬሽን ይለቃሉ ማለት ነው። ያን ምንድን ነው ኢንስታል ባላችሁት ጊዜ ቀጥታ ከባንክ አካውንታችሁ ከስልካችሁ ጋር ኮኔክት ስለሚያደርግ በዛን ሰዓት አደገኛ የሆነ ነገር ነው የሚከሰትባችሁ ማለት ነው። ስለዚህ እንደዛ እንዳታደርጉ ጥንቃቄ ይሁን። ከፕላይ ስቶር ውጭ ማንኛውንም አፕሊኬሽን ኢንስታል እንዳታደርጉ ስልካችሁ ላይ ማለት ነው። ይህን ከዛ በተጨማሪ የት ነው አሁን ፕላይ ስቶር ሄዳለሁ። ፕላይ ስቶር ገባሁ። ፕላይ ስቶር እንደምታዩት ከዛ ሰርች በተኗ ላይ ምን አደርጋለሁ? ዋይፋይ ኤፍቲፒ ሰርቨር ምትላለች እንደምትመለከቷት ማለት ነው። እሷን ክሊክ አደርጋለሁ። ከዛ ኢንስታል አደረገችልኝ። ኢንስታል አድርጋ እስከምጨርስ እንጠብቃና ከዛ ኢንስታል አድርጋ ንጋሁ ምንድነው ኦፕን ላታለሁ። ኦፕን ስል ይህ መጣ ማለት ነው። አሁን ከዚህ ጋር የምንፈልጋ ምንድነው ሰርቨር ዩአርኤል የምትለው ኤፍቲፒ ስላሽ 192.168.103:2221 የምትል ፖርት ነምበር ያላትን እሷን ብቻ የምንፈልጋ። እችን በደንብ ያዟትና በኋላ ኮምፒውተራችን ላይ ኮኔክት የምናደርገው በዚች ኤፍቲፒ ወይም ደግሞ ፋይል ትራንስፈር ፕሮቶኮል አማካኝነት አይፒዋን በዚች አማካኝነት ማለት ነው። አሁን ወደ የት እመለሳለሁ? ወደ ኮምፒውተር ይመለስና ልክ ኮምፒውተር ላይ እዚህ ጋር ምን አደርጋለሁ? ፒሲ ከሚለው ላይ ራይት ክሊክ አደርጋለሁ። ኮምፒውተር ከሆነ እናንተ ዴስክቶፕ ከሆነ ኮምፒውተር የሚለው ኔም ነው የሚኖረው ማለት ነው። ሪኔም ይደረጋል እሱ ያው እንዳለው ነው። አሁን ላፕቶፕ ግን ዚስ ፒሲ የሚለው ነው ያለው ከዚህ ጋር የምጠቀመው። ስለዚህ ራይት ክሊክ አድርጌ አድ ኔትወርክ ሎኬሽን የሚለውን ክሊክ አድርጋለሁ። ከዛ ዌልካም ቱ አድ ኔትወርክ ሎኬሽን የሚል ይመጣልኛል። ኔክስት ስላለው ከስተም ኔትወርክ ሎኬሽን የሚለውን መርጣለሁ። ከዚህ ጋር አሁን ያቺ አይፒ የምታስፈልግን ከዚህ ጋር እናመጣና ኢንተርኔት ወይም ኔትወርክ አድሬስ ከምትለው ኤፍቲፒ እየጽፋለሁ። እኔ ያው ከአሁን በፊት ቴስት ስላደረግኳት ነው አይፒዋም የመጣችልኝ ማለት። እናንተ ግን ኮለን አድርጋችሁ ሙሉ አይፒውን መጻፍ አለባችሁ ስልካችሁ ላይ ያለችውን ማለት ነው። ወይም አፕሊኬሽኗ ጄኔሬት ያደረገችላችሁን አይፒ አድሬስ ማለት ነው። ስለዚህ ሰሌክት አድርግና ኔክስት ጨረስኩ። ፊኒሽ አደረግኩና ማለት ነው። አሁን እዚህ ጋር የምታዩት ሙሉ የስልኬ ውስጥ ያለ ፋይል ነው። የስልኬ ፋይል ነው። ይሄ መምጣት ትችላላችሁ ከዚህ ጋር
እሺ አይፒ አድሬስ ማለት ከስልኬ ያመጣኋት ነቻል ከስልኳ ያገኘናት ማለት ወይም አፕሊኬሽኗ ጀነሬት ያደረገችልን አይፒ አድሬስ ነች። ስለዚህ በዚች አይፒ አድሬስ አማካኝነት የስልኬን ፋይል አክሰስ እያደረግኩ ነው ያለሁት ማለት ነው። አሁን ለምሳሌ አንድ ፋይል ልላክላችሁ ወደ ኮምፒውተሩ። ይሄ ስልኬ ጋ ነው ያለው። ይሄ ስልኬ ጋ ነው ያለው። ዶክመንት ውስጥ ገብቼ የምፈልገውን ነገር ልላክላችሁ። ስለዚህ እነዚህን 5ቱን ፋይሎች ወደ ኮምፒውተሩ መውሰድ ይችላሉ። በአንድ ኮፒ አደርግና መውሰድ ይችላለሁ ማለት ነው። ስለዚህ ኮምፒውተሩ ጋር የት ጋር አስቀምጥልኝ ልበለው? ዴስክቶፕ ላይ ምን አድርግልኝ? ፔስት አደርጋለሁ። እዚህ ላይ ኮፒ አድርጌ ማለት ነው። አለን ሪፕሌስ ኦል እሺ ሪፕሌስ ኦል። ስለዚህ ምን አደረገ? ፔስት አደረገልኝ ማለት ነው። እንደምታዩት እነዚህ ሙሉ ከስልኬ የመጡ ፋይሎች ናቸው። አሁን ደግሞ የት ልውሰድ? እነዚህን ፋይሎች አሁን ደግሞ ከምን ጋር ያሉት? ከኮምፒውተር ሌላ ፋይልም ሊሆን ይችላል። እነዚህኑ መልሼ ወደ ስልኬ ልውሰዳቸው፣ የፈለኩትን ፋይል ማለት የፈለኩትን። ስለዚህ ምን አደርጋለሁ? ኮፒ ልና ስልካችን የቱ ነው ያለው? አይፒ አድሬስ ነው ስልካችን ይዞ ያለው አሁን ማለት ነው። ስለዚህ እዚህ ጋር ልምጣና ፔስት ልበለው ውጭ ላይ እንዲታያችሁ ለእናንተ ማለት ነው። ስለዚህ በዚህ መልኩ የፈለጋችሁትን ፋይል ከስልካችሁ ወደ ኮምፒውተር፣ ከኮምፒውተር ወደ ስልካችሁ ትራንስፈር ማድረግ ትችላላችሁ። ስለዚህ ኬብል የለም ምናምን ብላችሁ ፍለሽ የለኝም እያላችሁ ጊዜያችሁ ማጥፋት የለባችሁ ማለት ነው። በቀላሉ የምትፈልጉትን ፋይል ትራንስፈር ማድረግ ትችላላችሁ ቦት ሳይድስ ማለት ነው። ስለዚህ ስለነበረን ቆይታ ከልብ እያመሰገንኩ ላይክ ሼር አይለያችሁ። አመሰግናለሁ።